የጌታ ጸጋና ሰላም ይብዛላችሁ ቅዱሳን። ይህ የሶስተኛ ዮሐንስ መልእክት ጥናታችን ነው። ቁጥር በቁጥር የምናጠናበት የመጽሐፍ ቅዱስ ጥናት ፕላትፎርም ነው። ይህ ደግሞ ሶስተኛ ዮሐንስ መልእክት ፓርት 2 ነው ማለት ነው። ስለዚህ መጀመሪያ ፓርት 1ን ያላያችሁ ፓርት 1ን ተመልከቱት። ምክንያቱም መሀል ላይ ከገባችሁ ሀሳቡ የተቆራረጠ ሀሳብ እንዳይደርሳችሁ ማለት ነው። ስለዚህ ፓርት 1 ቁጥር 8 ላይ ነበር ያቆም ነው። ዛሬ ደግሞ ከቁጥር 9 ጀምሮ እናጠናለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። ሃሌሉያ። ስለዚህ ከቁጥር 9 ጀምሮ ቁጥር 9 ላይ እንደዚህ ይላል፣ ወደ ቤተ ክርስቲያን ጻፍኩኝ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ ፓርት 1 ላይ እንደተናገርኩት ወደ ቤተ ክርስቲያን ሐዋርያው ዮሐንስ ደብዳቤ ለሚሽነሪዎች ጽፎ ነበረ። እንደ ልማዳቸው እንግዲህ ሚሽነሪ ሲልኩ በዛ አሁን ለምሳሌ ከዚህ ኤርትራ ቢልኩ ከኢትዮጵያ ኤርትራ ቢላክ ኤርትራ ላለች ቤተክርስቲያን ሐዋርያው ዮሐንስ ደብዳቤ ጽፎ እነዚህን ሚሽነሪዎች ተቀበሏቸው ብሎ እንደመናገር ማለት ነው። ስለዚህ ወደ ቤተክርስቲያን ጻፍኩኝ ሲል ምን ለማለት ፈልጎ ነው? ጻፈ ማለት እነዚህን ወንጌል እየተዘዋወሩ የሚሰብኩትን ሰዎች በዛ በሚሄዱበት ስፍራ ላይ ያለች ቤተክርስቲያን እንድትቀበላቸውና እንድታስተናግዳቸው በሚያስፈልጋቸው ምግብ ሊሆን ይችላል፣ መጠጥ፣ ማደሪያ ቦታ፣ ገንዘብ በሚያስፈልጋቸው ሁሉ እርዳታ እንዲያገኙ ደብዳቤ ተልኮላቸው ነበር እና ይህ ደብዳቤ እንግዲህ ምን አይነት ደብዳቤ ነው የሚለውን እኔ በራሴ በድሮ ግምታዊ የሆነ ደብዳቤ አጻጻፍ እነግራችኋለሁ። ስለዚህ ሐዋርያው ዮሐንስ እንደዚህ ብሎ የጻፈ ይመስለኛል። የቤተ ክርስቲያን ሽማግሌ ወይም ፓስተር የሆንኩት እና የበጎ ሐዋርያ ከሆነ ከዮሐንስ በኤዥያ ለሚገኙ አብያተ ክርስቲያናትና መሪዎቻቸው እንደምናውቀው በአምላክ ጸጋ በመበርታት ወንጌልን በኤዥያ እየተዘዋወሩ የሚሰብኩ ከአሕዛብም አንዳች ሳይቀበሉ ስለ ስሙ ክብር የወጡ እውነትም የመሰከረላቸው ሰዎች ወደ እናንተ መጥተዋል። በደረሱም ጊዜ ቤተክርስቲያኒቷና መሪዎች በሚያስፈልጋቸው ነገር ሁሉ በገንዘብ፣ በማደሪያ፣ በምግብ ሁሉ እንድትደግፏቸው በወንጌል ሥራ እንድትተባበሩ ከእውነት ጋር አብራችሁ እንድትሰሩ ብዬ እኔ ሐዋርያው ዮሐንስ ይህንን ጽፌላችኋለሁ። የጌታ ጸጋ ይብዛላችሁ። ስም ዝርዝር ብሎ ዲሜጥሮስ ምናምን እያለ የጻፈላቸው ይመስለኛል። ስለዚህ ምን ማለት ነው? ለቤተ ክርስቲያን ጻፍኩኝ ማለት ሲባል ይህ ሐዋርያው ዮሐንስ ሚሽነሪዎችን እንዲቀበሉ በኤዥያ ማይነር ለሚኖሩ አብያተ ክርስቲያናት ደብዳቤ የተቀባይነት እንዲያገኙ ጽፎላቸው ነበር ማለት ነው። ስለዚህ ወደ ቤተ ክርስቲያን ጻፍኩኝ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ ዲዮጥራጢስ በኤዥያ ከነበሩ የአንዷ ቤተ ክርስቲያን ዋና መሪ ነው። ባለፈው ፓርት 1 ላይ እንደተማርነው። ስለዚህ ዋና መሪ ሲሆን በቃ ዋና ፈላጭ ቆራጭ ነኝ የሚል አይነት ሰው ነው እና ከሁሉ ፊተኛና አንደኛ መሆንን የሚወድ ሰው ነው። ለዚህ ነው ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም የሚለው ማለት ነው። ስለዚህ ሐዋርያው ዮሐንስ የላከውን ደብዳቤ ወንጌል ሰባኪ ወንድሞችን ተቀበሉ ብሎ የተነገረለትን የተጻፈለትን ደብዳቤ ሊቀበል አልፈለገም ማለት ነው። ስለዚህ ደብዳቤውን ውድቅ ያደረገ ፓስተር ነው ይህ ዲዮጥራጢስ የተባለ ሰው እና እነ ዮሐንስም ላይ የሐዋርያው የበጎ ሐዋርያ የሆነው ሐዋርያው ዮሐንስም ላይ እንኳን የስድብን ቃልና ክፉ ቃልን የተናገረ ፓስተር ነው ማለት ነው። ለዚህ ነው መጽሐፉ ፓርት 1 ላይ ስንማር ዲዮጥራጢስን የምታደርገው ክፉ ተግባር ነውና ከክፉ ተግባር ተመለስ ለማለት የተጻፈ ደብዳቤ እንደሆነ ተነጋግረናል ማለት ነው። ስለዚህ ቁጥር 10 ላይ ስለዚህ እኔ ብመጣ በእኛ ላይ ክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸው የሚወዱትን ከልክሎ ከቤተ ክርስቲያን ያስወጣቸዋል አለ ቁጥር 10 ላይ። ስለዚህ ሐዋርያው ዮሐንስ ይህንን አይነት ስራ የሚሰራውን ዲዮጥራጢስ የተባለውን ለማጋለጥ እኔ ብመጣ ብሎ ሲናገር እናየዋለን ማለት ነው። ስለዚህ ሄዶ እዛ በኤዥያ ማይነር የነበሩት ቤተክርስቲያን ላይ ሄዶ እንዳጋለጠ ታሪክ ይናገራል ማለት ነው። ሄዶ
ዲዮጥራጢስ የተባልክ አንተ ሰው ሆይ የምትሰራው ነገር ትክክል አይደለም ብሎ እንዳጋለጠ ታሪክ ይናገራል ማለት ነው። ስለዚህ በዚህም ዘመን ደግሞ የዘመናችን ዲዮጥራጢሶች አሉ። ያ ማለት ምን ማለት ነው? ወንጌል ይሰበክ ሲባል፣ ወንጌል ይሰራ ሲባል የሚቃወም ባህሪ ያላቸው ሰዎች አሉ። ስለዚህ እውነት የመሰከረላቸውን እውነተኛ ሰዎችን ሕይወታቸውም ሰዎችም የመሰከሩላቸውን ሰዎች የማይቀበሉ ሰዎች አሉ። በዚህም ዘመን ዲዮጥራጢስ የሆኑ ሰዎች እነርሱም ብሎ ወንጌል ሰባኪ የሚሉ አሉ። እነርሱም ብሎ ፓስተር፣ እነርሱም ብሎ ሐዋርያት፣ እነርሱም ብሎ ነቢያት እያሉ እነርሱም ብሎ ዘማሪ ብለው የሚያብጠለጥሉ አሉ። ይህ ተገቢ አይደለም። ስለዚህ እውነተኛ ሰዎችን ከልባችን ተቀብለን ልንደግፋቸው ያስፈልጋል ማለት ነው። ስለዚህ ይህ ዲዮጥራጢስ ሰዎችን ለምንድን ነው መቀበል ያቃተው ተብሎ መጽሐፉ ሲያስተምረን ዋነኛ የመሆን ፍላጎት ስላለው ነው። በሁሉም ነገር አንደኛ፣ በሁሉም ነገር ፊተኛ፣ ዋና ሊሆን ስለሚወድ ስለሚፈልግ ነው። ስለዚህ ይህ ፍላጎት ስለተጠናወተው አንደኛ ሁሌ፣ ዋነኛ ሁሌ፣ ፈላጭ ቆራጭ ሁሌ የመሆን ፍላጎት ስለተጠናወተው ይህ ሰው እነዚህን ሰዎች እንኳን ሐዋርያው ዮሐንስንም ብቻ ሳይሆን ወንጌል የሚሰብኩትን ሰዎች እንኳን የመቀበል ልብ የለውም፣ አልነበረውም። ስለዚህ ዋና ነኝ ብሎ ስለሚያስብ ዋናነቱን ደግሞ ለማሳየት የሚጠቀምባቸው ነገሮች አሉ። እዚህ ጋር ሲናገር አንደኛ ክፉ ቃልን ይናገር ነበር። ክፉ ንግግርን እየተናገረ ይሏል። ክፉ ቃል ማለት ምን ማለት ነው? ሐሜት ሊሆን ይችላል። በእኛ ላይ ክፉ ቃል እየለፈለፈ ይላል። ስለዚህ ዋና ሊሆን የሚወድ ሰው ካልተሳካለት ሊያማህ ይችላል። ክፉ ሊናገርብህ ይችላል። ባልዋልክበት ሊያስውልህ ይችላል። ስድብን ሊሰድብህ ይችላል። የአንተን ስም ለማጥፋት 24 ሰዓት ሙሉ ሊሰራ ይችላል። በሌሎች ሰዎች ዘንድ ተቀባይነት እንዳይኖርህ ሊሰራ ይችላል። ልክ እነዚህ የተቀበሏቸውን ከቤተ ክርስቲያን እንደሚያባርር አንተ ትክክለኛ ሆነ ሰዎች ሲቀበሉ እንዴት ተቀበልከው ብሎ በሰዎች ላይ አመፅ ሊያስነሳብህ ይችላል። አትቀበሏቸው ብሎ ሊናገርብህ፣ ስራ ሊሰራብህ ይችላል። ስለዚህ እውነተኛ የሆኑትን ልንቀበል ይገባናል ማለት ነው። ስለዚህ ይህ ዲዮጥራጢስ የሚባል ሰው እኔ ያልተቀበልኳቸውን ሰዎች እንዴት ትቀበላለህ ብሎ ሰዎችን ከቸርች እስከ ማባረር የሚደርስ ሰው ነው ማለት ነው። ስለዚህ ከሰዎችን ከቤተ ክርስቲያን የሚያባርር ፓስተር ምን አይነት ፓስተር ነው? ሃሌሉያ። ስለዚህ ከዚህ ትምህርት ብዙ የምንማረው ነገር አለ ማለት ነው። ሃሌሉያ። ስለዚህ ምን ይላል? ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም። ስለዚህ ዋና ሊሆን የሚወድ ሰው ወንድሞችን የመቀበል ልብ አይኖረውም። ሁል ጊዜ ራሱ ነው ትክክል። ሁል ጊዜ ከሱ በላይ ማንም ዋና ሊሆን አያስፈልግም። ሌሎችን የመቀበል ልብም እህቶችን፣ ወንድሞቹን በጸጋቸው የመቀበል ልብ ሊኖረው አይችልም። ይህ ሰው ማለት የዲዮጥራጢስ መንፈስ የተጠናወተው ሰው ማለት ነው። ሃሌሉያ። ስለዚህ ከዚህ ልንርቅ ያስፈልገናል ማለት ነው። ስለዚህ ሊቀበሏቸው የሚወዱትንም ከልክሎ ከቤተ ክርስቲያን ምን ይላል? ያስወጣቸዋል። ስለዚህ ከቤተ ክርስቲያን የሚያባርር ሰው ፓስተር ምን አይነት ፓስተር ነው ካልከኝ፣ የሚያርም ሳይሆን ውጣ እንደውም እዚህ እንዳትደርስ ብሎ የሚያባርር ሰው የዲዮጥራጢስ መንፈስ፣ ዋና የመሆን መንፈስ፣ በሁሉ ላይ የመሰልጠን መንፈስ የተጠናወተው ሰው ነው። ልክ የዲዮጥራጢስ ክፉ ንግግርን ይናገራል። ስድብን ሊሆን ይችላል፣ ሐሜትን ሊሆን ይችላል፣ ክፉ ቃልን ይለዋል። እንደገና ደግሞ እኛ እንቀበላቸው ብሎ ሚሽነሪዎችን የተቀበሉትን ሰዎች ደግሞ ከቤተ ክርስቲያን አባሯቸዋል። ስለዚህ ሰዎችን ከቤተ ክርስቲያን የሚያባር ፓስተር ዋና ሊሆን የሚፈልግ ከሱ ውጪ ማንም ሌላ ሰው እንዲመጣ ወንድሞችን ሊቀበል እህቶችን ሊቀበል ልብ የሌለው የተዘጋ ሰው ማለት ይሄ ነው። የዲዮጥራጢስ መንፈስ የተጠናወተው ማለት ነው። ሃሌሉያ። ስለዚህ ቁጥር 11 ላይ ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። ስለዚህ ምን ይሏል? መልካምና መጥፎ የሚለው ነገር አለ ሐዋርያው እዚህ ጋር ጉድ ኤንድ ኢቪል፣ በጎ የሆነውን እንጂ ክፉን አትምሰል። ጉድ ኤንድ ኢቪልን እዚህ ጋር ያነሳል። መልካሙ ምንድን ነው ከተባለ እውነተኛ የሆነን የወንጌል ስራ የሚሰራን በነገር ሁሉ ማገዝን ነው እውነተኛ ወይም ደግሞ መልካም።
መልካም የሆነው ነገር ጉድ ብሎ እዚህ ጋር የሚጠራው ነገር እውነተኛ የሆኑ የወንጌል ሰባኪዎችን ወንጌልን የሚሰሩትን ሰዎችን በነገር ሁሉ ማገዝን ለእግዚአብሔር እንደምታደርጉ አድርጋችሁ ማገዝን ምን ይለዋል? ጉድ መልካም ይለዋል። መጥፎ ወይም ደግሞ ክፉ ኢቭል የሚለው ደግሞ እንግሊዝኛ እውነተኛ የሆኑትን ወንጌልን የሚሰሩትን ሰዎች የሚተባበሯቸውንም ሁሉ አለመቀበልን ኢቭል ይለዋል ወይም ደግሞ ክፉ ተግባር ይለዋል ማለት ነው። ስለዚህ በጎ ወይም መልካምን የሚያደርግ ከእግዚአብሔር ነው ሲል ማለት የፈለገው ነገር አለ። እዚህ ጋር ሐዋርያው ምን ይለዋል? እዚህ ጋር በጎ የሚያደርግ ከእግዚአብሔር ነው። ስለዚህ ወንጌልን የሚያግዝ እውነተኛ ወንጌላውያኖችንን ሚሽነሪዎችንን የሚያግዝ ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ነው። ክፉ የሚያደርግ ግን እግዚአብሔርን አላየውም። ስለዚህ ይህ ዲዮጥራጢስ የተባለው ሰውዬ ክፉ እያደረገ ስለነበረ እግዚአብሔርን አያውቀው፣ እግዚአብሔርንም አላየውም። እግዚአብሔርን አይቻለው ማለት በድርጊታችን በህይወታችን እውነተኛ ሆነን በእግዚአብሔር ወንጌል ላይ የምናደርገው ድርጊትና ህይወታችን ታይቶ እግዚአብሔርን አይተነዋል አላየነውም ይባላል። ስለዚህ እዚህ ጋር ምን ይላል? እግዚአብሔር ክፉን የሚያደርግ እግዚአብሔርን አላየውም። እግዚአብሔርን ማየት ማለት በአይኔ በብረቱ ብለን የምናየው እይታን ሳይሆን እያወራ ያለው የትኛውን እይታ ነው ሲባል ወንጌል የሚሰብኩትን ሰዎች በሚያስፈልጋቸው ሁሉ ለእግዚአብሔር እንደሚደረግ አድርገን ስናደርግ ከእውነት ጋር አብረን ስንሰራ እንደተባለው ከእውነት ጋር አብረን ስንሰራ ያኔ እግዚአብሔርን አይተነዋል ይባላል ማለት ነው። ነገር ግን ክፉ የሚያደርግ ሰዎችን ከቸርች የሚያባረር ወንድሞችን የመቀበል ልብ የሌለው ያ ሰው ወንጌል እንዲስፋፋ የማይፈልግ ሰው ከሱ በላይ ዋና መሆን ማንም አይችልም ብሎ ዋና የሆነው ወንበሩን ብቻ ማስከበርን የተያዘ ያንን ፓስተር ምን ይለዋል? እግዚአብሔርን አላየውም፣ ጭራሽ አላየውም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን ይላል? እግዚአብሔርን አላየውም። ስለዚህ በጎ የሆነው ነገር በገንዘብ መርዳት፣ በጉልበት፣ በሀሳብ በማበረታታት ሊሆን ይችላል። ምግብና መጠጥ በመስጠት ሊሆን ይችላል። ማደሪያ በማዘጋጀት መጓጓዣ መኪና በመስጠት ሊሆን ይችላል ወዘተ። የተለያዩ ነገሮችን በማድረግ እግዚአብሔርን ማየት እንችላለን። ከዚህ በተቃራኒ ያለው ነገር ግን ክፉ ወይም ኢቭል ተብሎ የተጠቀሰ ነው እና እግዚአብሔርንም አለማየትን የሚወክል ቃል ነው። እግዚአብሔርን ማየት ማለት ምን ማለት ነው ሲባል እግዚአብሔር ሙሉ ለሙሉ አለማወቅን የሚያሳይ ቃል ነው። እዚህ ጋር ሐዋርያው የተጠቀመው አላየውም የሚለው ቃል የግሪኳቸው ሆራዎ የሚል ቃል ሲሆን ትርጉሙ ምን ማለት ነው? ቱ ዲዘርን ክሊርሊ ቱ ኤክስፒሪየንስ፣ እግዚአብሔርን ኤክስፒሪየንስ አላደረገውም በትክክልም አላወቀውም ብሎ ይፈተዋል። አላየውም የሚለውን ቃል ማለት ነው። ስለዚህ እንደዚህ የሚያደርግ ሰው ሁሉ እግዚአብሔርን ሙሉ ለሙሉ ግልጥ ባለ ሁኔታ አያውቅም፣ ህብረት የለውም፣ የጠበቀ ህብረት የለውም ይለዋል ማለት ነው። ኢየሱስ ጌታ ነው። ቁጥር 12 ላይ ስንሄድ እንደዚህ ይላል፣ ለዲሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷን ትመሰክርለታለች፣ እኛም ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ ታውቃላችሁ። ስለዚህ ዲሜጥሮስ የተባለው ሰው ወንጌል ከሚሰሩት ሰዎች መካከል ከሚሽነሪዎች መካከል አንዱ ነው ማለት ነው። ስለዚህ ተቃውሞ ከጋዮስ የደረሰበት ነገር ግን እውነተኛ ህይወት ያለው እውነተኛ ወንጌልን የሚሰራ ሰባኪ ወንድማችን ነው ማለት ነው። ስለዚህ ሐዋርያው ራሱ እርሱ እውነተኛ ህይወት ያለው ሰው ነው ብሎ እዚህ ጋር ሲናገር እናየዋለን። እውነተኛ የሆነ አገልጋይ ነው፣ እውነተኛ የሆነ ህይወት ያለው ነው ብሎ መስክሮሎታል። ስለዚህ ሙሉ ለሙሉ ደግሞ ቤተ ክርስቲያንም እውነተኛ ሰው እንደሆነ እውነተኛ ወንጌል ሰባኪና ሚሽነሪ እንደሆነ ስለሱ ተናግራለች፣ ደግሞም ተቀብላለች። ግን ዲዮጥራጢስ ግን ተበሳጨ። እነሱ በተቀበሉት አቀባበል ይህንን ዲሜጥሮስን ሲቀበሉት ተበሳጨ እንጂ አልተቀበለውም። ወንድሞችንም አይቀበልም የተባለው አንደኛው ያልተቀበለው ወንድም ቁጥር 12 ላይ ዲሜጥሮስን ነው ያልተቀበለው ማለት ነው። ቁጥር 13 ላይ ምን ይላል? ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብዕር ልጽፍልህ አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ስለዚህ ቁጥር 13 እና ቁጥር 14
ሐዋርያው እዚህ ጋር ሲናገር ሐዋርያው ጋይዮስን በጣምና በእውነት ስለሚወደው በቃ በብዕርና በቀለም ብቻ ጽፌ ልተው አልፈልግም፣ እንደዛ ማድረግን አልፈልግም። በፍቅር ለምወደው ለአንተ ለጋይዮስ አይን በአይን ላናግረ እፈልጋለሁ እና መምጣቴ አይቀርም እመጣለሁ ብሎ ሲነግረው እናያለን ማለት ነው። ስለዚህ በዛም ጊዜ ነው ሐዋርያው ዮሐንስ አጋልጧል ብሎ የሚነገረው ቃል ያለው ማለት ነው። ሄዶ ዲዮጥራጢስን እንዳጋለጠ የሚነገረው በዚህ ሰዓት ነው። አይን ለአይን ሊያየው ጋይዮስን በሄደበት ጊዜ የዛን ጊዜ የዲዮጥራጢስንም ስራ አጋልጧል ማለት ነው። ስለዚህ ወንጌል እየተዘዋወሩ የሚሰብኩት ሰዎች ላይ ክፉ ቃል የተናገረውን ሁሉ እንዳጋለጠ በጉባኤ ፊት እንዳወገዘ ይነገራል ማለት ነው ሐዋርያው ዮሐንስ። ደግሞ እሱ ብቻ ሳይሆን የሚወዳቸውን ወንድሞች እነ ጋይዮስን ሌሎችንም በየስማቸው እየጠራ ሐዋርያው ሰላምታ ሲልክላቸው ደግሞ እዚህ ጋር እናያለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ሰላም ለአንተ ይሁን፣ ወዳጆች ሰላምታ ያቀርቡልሃል። ወዳጆች በየስማቸው እየጠራ ሰላምታ አቅርብልኝ። ስለዚህ የምወዳቸውን ሰዎች ከአንተ ጋር ያሉትን ሰዎች ሁሉ ሰላም በልልኝ። አይን ለአይን ላይህ እመጣለሁ ስለምወድ ደግሞ ዲዮጥራጥስን ለማጋለጥ መምጣቴ ስለማይቀር እንገናኛለን። ከኔም ጋር ያሉ ወንድሞች ደግሞ የምታውቃቸው ሰላምታ ያቀርቡልሃል ብሎ ለጋይዮስ ይህንን መልእክት ሲጽፍለት እናያለን ማለት ነው። ጌታ ኢየሱስ ለዘላለም የተባረከ ይሁን። ስለዚህ ከዚህ መጽሐፍ ውስጥ ዋነኛ እንግዲህ እዚህ ጋር ለሕይወታችን የሚሆን መመሪያ ልንይዝ ይገባናል ማለት ነው። ወደ ተግባራዊ ክርስትና ስናመጣው ይህንን ቃል የተማርነውን ይህንን ትምህርት ወደ ተግባራዊ ክርስትና ስናመጣው ቁጥር 1 ላይ ምን ይላል? ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ እንደሚል በእውነትና በስራ ጭምር ከወንድማማቾቻችን ጋር እህቶቻችን ጋር ልንዋደድ እንደሚገባ በአንደበታችን ፍቅራችንን ልንገልጽላቸው፣ አይን ለአይን ተገናኝተን ደግሞ ፍቅራችንን በስራ ደግሞ ልናሳይ እንደሚገባ ተምረናል ማለት ነው። ለዚህ ነው ሐዋርያው ምን አለ? በእውነት እኔ ለምወደው ለጋይዮስ፣ በእውነት እኔ ለምወደው ለጋይዮስ ብሎ የተናገረው ለዚህ ነው ማለት ነው። ቁጥር 2 ላይ ስንሄድ ደግሞ ምን ይላል? ለሰዎች በነገር ሁሉ እንዲከናወኑላቸውና በጤና በስራ በትዳር በእያንዳንዱ ህይወታቸው ላይ በሚያስፈልጋቸው ሁሉ ክንውን እንዲያገኛቸው ለሌሎች መጸለይን ተምረናል። ሐዋርያው ዮሐንስ ለጋይዮስ ሲጸልይለት እናያለን። ምን ይላል? ወዳጅ ሆይ ነፍስ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። ስለዚህ እኛም ደግሞ ለእህት ለወንድሞቻችን ከስጋ ጀምረን እስከ መንፈሳቸው ሁሉ ነገር እንደ እግዚአብሔር ፈቃድ ሆኖ በህይወታቸው ዘመን ሁሉ እንዲመላለሱ ልንጸልይላቸው ይገባል። ቁጥር 3 ላይ ደግሞ የተማርነው ምንድነው? ማንኛውም አማኝ በመንፈሳዊ ህይወቱ አድጎ በህይወቱ ደግሞ መልካም ነገር ሲገለጥ በእርሱ ህይወት መደሰትና ማበረታታት ከኛ ይጠበቃል። ለዛ ነው ሐዋርያው ዮሐንስ ምን አለ? ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና። ስለዚህ ወንድሞቻችን እህቶቻችን መንፈሳዊ ነገራቸው ስጋዊ ነገራቸው እያደገ ሲመጣ ከፍ እያሉ ሲመጡ እኛም ደግሞ አብረን መደሰትና ማበረታታት እንደሚገባን ተምረናል ማለት ነው። ቁጥር 4 ላይ እንደ መንፈሳዊ አባት ደግሞ አባትም በመንፈሳዊ ህይወታችን ስንጨምርና በስጋችንም ደግሞ ብዙ ደስ የሚሉ ነገሮች ሲገለጡ አብረን መደሰት እንዳለብን እንማራለን ማለት ነው። መንፈሳዊ አባቶቻችን የኛ ቅባት ሲጨምር ወይም ደግሞ እግዚአብሔር የሰጠን ጸጋ ሲገለጥ አብረው ሊደሰቱ እንደሚገባ እዚህ ጋር ተምረናል ማለት ነው። ምን ይላል? ልጆቼ በእውነት እንደሚሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ስለዚህ መንፈሳዊ አባት መንፈሳዊ ልጆቹ በተለያየ ጸጋ በስጋዊም ነገር እንደገና ደግሞ በነፍሳቸውም በመንፈሳቸው እግዚአብሔርን ማገልገል ሲጀምሩ ጸጋቸው ከፍ እያለ ሲመጣ ደስ መሰኘት እንደሚገባው ተምረናል። ቁጥር 5 ላይ ማንኛውም ሰው የተማርነው ነገር ማንኛውም ሰው ለወንጌል በሚያደርገው መልካም ተግባር ምስጋና ክብርን መስጠት አለብን። ስለ እርሱ ስራም ደግሞ ስለሚሰሩት ስራ
እውቅናን መስጠት ተገቢ እንደሆነ ተምረናል። ለዚህ ነው ቁጥር 5 ላይ ወዳጆች ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ፣ እነርሱም በማህበር ፊት ስለ ፍቅር መስክረዋል ይለዋል። ስለዚህ ጋይዮስ በቤተ ክርስቲያን ፊት ለፊት የተመሰከረለት ለምንድን ነው ሲባል መልካም ስራን ስለሰራ ለዛ ስራ እውቅና ሲሰጠው በቤተ ክርስቲያን ፊት ለፊት ሲመሰገን እውቅና ሲሰጠው እናያለን ማለት ነው። ሰው መልካም ሲሰራ መልካሙን ነገር ማበረታታት ቤተ ክርስቲያን ልትለምድ ይገባታል ማለት ነው። ቁጥር 6 ላይ ምን ይላል? ለወንጌል ስራ እየከፈልን ኃላፊነትን ለሰዎች መስጠትን፣ ታማኝነታቸው ለታወቀ ሰዎች አደራን ማስረከብን ተምረናል። ለዚህ ነው ለጋይዮስ አደራ ሲሰጠው እናያለን እነዚህን ሚሽነሪዎች ማለት ነው። ቁጥር 6 ላይ ምን ይላል? መስክረዋል፣ ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ ብሎ እነዚህን ሰዎች ሚሽነሪዎቹን ለጋይዮስ ነው አደራ ሲሰጠው የምናየው። ስለዚህ ማንኛውም ሰው መልካም የሆነ ነገር እየተገለጠበት ሲመጣ በቸርች ውስጥ ኃላፊነት ሰጥተን ደግሞ ማሰራት እንደሚገባን ውስጡ ያለውን ነገር እንዲያወጣ እንድናበረታታው ኃላፊነት እንድንሰጠው ያስፈልገናል በሚል እዚህ ጋር ተምረናል ማለት ነው። ቁጥር 8 ላይ ስንሄድ እነዚህ ሚሽነሪዎች ስሙ እንዲከበር ወንጌልን ወይም ደግሞ ወንጌልን ጥቅምን ወይ ገንዘብን በመፈለግ አልሰሩም። ስለ ስሙ ሲሉ ከአሕዛብ አንዳች ሳይቀበሉ ወጥተዋል ስለሚል ገንዘብን ለመውደድ ገንዘብን ሳይወዱ ወንጌልን መስራትን ከነሱ ተምረናል ማለት ነው። ቁጥር 8 ላይ ምን ይላቸዋል? ስለ ስሙ ወጥተዋልና ምን ይላል? በጉዟቸው ብትረዳ መልካም ታደርጋለህ ካለ በኋላ ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋል። ስለዚህ እነዚህ የኢየሱስ ክርስቶስን ስም የሚያስከብሩ ወንጌልን የሚሰብኩ ወንጌል ሰባኪዎች ናቸው እንጂ ገንዘብ ቀማኞች አይደሉም። ወንጌል የሚሰበከው ለገንዘብ ተብሎ ሳይሆን ለስሙ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ ሰዎች እንዲድሉ ለማድረግ ተብሎ ነው እንጂ ፐርፐዙ ገንዘብ ሆኖ የሚጀመር ወንጌል እንደሌለ ከነዚህ ሰዎች ተምረናል ማለት ነው። ስለዚህ ቁጥር 9 ላይ ወንጌልን በገንዘብ በቤት በመጓጓዣ በተለያዩ ነገሮችን በማቅረብ አገብሮ ማገልገል ጥሩ ስራ እንደሆነ ተምረናል ማለት ነው። ስለዚህ ትክክለኛ ወንጌል የያዘን ሰው እኛ ባለን ስታንዳርድ መርዳት በምንችለው ሁሉ ልንረዳ ያስፈልገናል። ለዚህ ነው ከእውነት ጋር አብረን እንድንሰራ ያስፈልገናል። እንዲህ ያሉትን ልንደግፋቸው ልናገዛቸው ይገባናል ብሎ ሐዋርያው ዮሐንስ ሲናገር እዚህ ጋር እናየዋለን ማለት ነው። ቁጥር 10 ላይ የተማርነው ነገር ምንድን ነው? ዋና ወይም ደግሞ አንደኛ መስሎ ለመታየት የሚፈልግ ሰው እውነተኛ የወንጌል ሰባኪዎችን የማይቀበል ሰው ሊሆን አይገባም። ወይም ደግሞ እውነተኛ ወንጌል የሚሰሩ ሰዎች ላይ ክፉ ቃል ወይም ስድብን መናገር እሱን እውነተኛ አያደርገውም። ስለዚህ ወንጌልን መስራት የምንችለው ተባብረን ትክክለኛ ነገር የራሳችንን ፍላጎት አስቀምጠን እውነተኛ የሆኑትን ወንጌል ሰባኪዎችም አብሮ በመደገፍ አብሮ በመስራት እንደሆነ እናያለን ማለት ነው። ስለዚህ ወንድሞችን አይቀበልም ይላል ዲዮጥራጢስም። እኛ ደግሞ ወንድሞችን የመቀበል ልብ ሊኖረን እንደሚገባ ተምረናል ማለት ነው። ስለዚህ ሐዋርያው ዮሐንስ ቁጥር 11 ላይ በጎ የሆነውን ነገር መምሰል እንዳለብን፣ ክፉ የሆነውን ነገር ግን መጣል እንዳለብን ይናገራል። በጎ የሆነው ነገር ምንድን ነው? ወንጌል ሲሰበክ ለእግዚአብሔር እንደሚደረግ አድርገን ማድረግ ያለብንን ሁሉ ስናደርግ በጎ የሆነውን ነገር እያደረግን ነው ማለት ነው። ስለዚህ ይህንን ተምረናል ማለት ነው። ቁጥር 12 ላይ ስለ ጋይዮስ ስለ ዲሜጥሮስ ሲናገር ሕይወቱና አገልግሎቱ የተመሰከረለት ሰው ሁሉ በሙሉ ልብ ሊቀበለው ይገባል። ዲሜጥሮስን አንቀበለውም ሲሉ እናያለን እነ ዲዮጥራጢስ። ነገር ግን ዲሜጥሮስ የተባለው ሰው ሕይወቱም ላይፉም የተመሰከረለት እውነተኛ ሰው ነበረ። ስለዚህ እውነተኞችን መቀበል አለብን፣ ሐሰተኞችን ደግሞ መቀበል የለብንም ማለት ነው። ቁጥር 13 እና 14 ላይ በናፍቆት ከወንድሞች ጋር ተገናኝቶ በአካል ጥሩ ጊዜን ማሳለፍ ኢንጆይ ማድረግ፣ ከወንድሞች ጋር በሰላም መኖር፣ ፊት ለፊት መጠያየቅን ያበረታታል ዮሐንስ።
በብዕር አልጽፍልህም ፊት ለፊት ላይ እፈልጋለሁ ብሎ ሲናገር እናያለን ማለት ነው። ስለዚህ ወንጌልን በሀገራችንና በዓለማት የምናስፋፋበት ነፍሳትን የምናድንበት ስብስብ ወይም ቡድን ሊኖረን ይገባል። ምክንያቱም እዚህ ጋር ሚሽነሪዎችን ዮሐንስ መድቦ በየቦታው ሲሄዱና ሲመጡ እናያቸዋለን። ስለዚህ ወንጌልን በሀገራችን በዓለማችን የምናስፋፋበት ነፍሳትን የምናድንበት ቡድን ቲም ሊኖረን ይገባል። በቤተ ክርስቲያን ውስጥ ሚሽነሪ የሚባሉ ወይም በወንጌል ቲም ውስጥ የሚሰሩ ሰዎች ሊኖረን ያስፈልጋል። ስለዚህ የሚሽነሪ ቲም፣ የኢቫንጀሊካል ቲሞች በቤተ ክርስቲያን ውስጥ ወሳኝ ስፍራ ሊሰጣቸው እንደሚገባ ተምረናል ማለት ነው። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። የጌታ ጸጋና ሰላም ይብዛላችሁ። የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት፣ የልጁም የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ተባርካችኋል። አሜን።